ከዩኒሴፍ ጋር ሰፋፊ ስራዎችን ስንሰራ ቆይተናል። በተለይ ማኑዋል በማዘጋጀት ከክልል ደረጃ ጀምሮ ወደ ክልሉ የስራ ቋንቋ በመቀየር ከክልል እስከ ወረዳ ከወረዳም አልፎ እስከ ቀበሌ ድረስ የግንዛቤ ማስጨበጥ ስራዎችን ስንሰራ ቆይተናል። ከሰራናቸው ስራዎች ውስጥም ውጤታማ የሆንበትና ውጤት ያገኘንባቸው ትላልቅ ዘርፎች አሉ። ከዛም ውስጥ ከትምህርት ቤት ውጪ የሆኑትን ህፃናት በማወያየት ወደ ትምህርት ገበታቸው እንዲመለሱ አድርገናል። በተለይ ባሌ ላይ ወደ 225 ተማሪዎች ወደ ትምህርታቸው እንዲመለሱና ከዛም ውጪ በማወያየት በአቅማቸው ሰርተው ገቢ የሚያገኙበት ስራ ላይ እንዲሰማሩ ወደ 98 ተማሪዎችን የስራ እድል እንዲያገኙ አድርገናል። በምስራቅ ሐረርጌም ወደ 241 ህፃናት ከትምህርት ገበና ውጪ የሆኑትን ወደ ትምህርታቸው እንዲመለሱ ያደረግንበት ሁኔታ አለ። በተመሳሳይ 136 ከትምህርት ቤት ውጪ የስራ እድል አግኝተው ህይወታቸውን እንዲቀይሩ ሰፊ ስራ ተሰርቷል። ይህንን ስራ የሰራ ነው ማኑዋሉን በክልል ቋንቋ በመቀየር ከክልል ደረጃ ጀምሮ በዞን በወረዳና በቀበሌና በወረዳ ደረጃ የግንዛቤ ማስጨበጥ ስራ በተሰራበት ሂደት ውስጥ የተገኘ ውጤት መሆኑን ለማንሳት We have conducted joint assessment on the family laws of Afar and Somali region and give recommendations for both federal and regional states. Also, we have organized consultations and workshops, and we conducted advocacy for works on legal framework strengthening, especially concerning FGM and child marriage. There are a lot of capacity building programs we jointly conduct, especially for law enforcement professionals. And also for the public, legal literacy is also the major activity we both conducted. የሴቶችና ማህበራዊ ጉዳይ ሚኒስቴር ከዩኒሴፍ እና ከሌሎች አሊያንስ አባላት ጋር በመሆን ጎጂ ልማዳዊ ድርጊቶች በተለይም ያለ ዕድሜ ጋብቻና የሴት ልጅ ግርዛትን ለመከላከልና ምላሽ ለመስጠት የተዘጋጁ ማኑዋሎችን በሚመለከት የአሰልጣኞች ስልጠና እንዲሰጥና የመስክ ክትትልና ድጋፍ በሚደረግበት ወቅት ማኑዋሎችን በመጠቀም ውጤታማ የአሰራር ስርዓት እንዲዘረጋ ያደርጋል። የሴቶችና ማህበራዊ ጉዳይ ሚኒስቴር ፕሮግራሞችን በሚመለከት ከዚህ በፊት ወጥ የሆነ የክትትል ግምገማና መማማሪያ ማዕቀፍ ያልነበረ ሲሆን ይህንን ማዕቀፍ በመጠቀም ክልሎች ሪሊያብል የሆነ ሪፖርት እንዲላክና እርስ በርስ የመማማር ሂደት እንዲደረግ በማድረግ ውጤታማ ስራዎች እንዲሰራ የሚል ስርዓቱ ያግዛል ማለት ነው። As Interreligious Council of Ethiopia, we wanted to understand how relay behind religious leaders and their institutions inform our capacity building and engagement strategies, and including tailored targeting to eliminate FGM and child marriage. እንግዲህ ዩኒሴፍ ባለፉት ዓመታት ከሴቶችና ማህበራዊ ጉዳይ ሚኒስቴር እንደዚሁም የሴት ልጆች ግርዛትንና የህፃናት ጋብቻን ለማስቀረት ከተቋቋመው ብሔራዊ ጥምረት ጋር እንደዚሁም ከተለያዩ አጋር ድርጅቶች ጋር በመተባበር በአገር አቀፍ ደረጃ የሴት ህፃናትን ጋብቻ እንደዚሁም የሴት ልጅ ግርዛትን ለማስቀረት የሚደረገውን እንቅስቃሴ ሙሉ በሙሉ በአገር ደረጃ ለማስቀረት የሚደረገውን እንቅስቃሴ የሚያግዙ የአሰራር መምሪያዎችን ሲያዘጋጅ ቆይቷል። እነዚህ የአሰራር ማኑዋሎች እና ማዕቀፎች በጊዜ ሂደት ጥናትን ማዕከል ተደርገው የተሰሩ ናቸው። በዚህ ሂደት ውስጥ ብዙ ባለሙያዎች የራሳቸውን አስተዋጽኦ አድርገውበታል። በጊዜ በገንዘብ እና በቴክኒካዊ ድጋፍ የሚገለጡ ብዙ ሀብቶች ፈሰውባቸዋል። የዚህ ውጤታማነት የሚለካው እንግዲህ ወደ መሬት ወርደው መተግበር ሲችሉ ነውና ይህ ደግሞ የሁላችንንም ትብብር ርብርብ ይጠይቃል። በዚህ ረገድ የብሔራዊ ጥምረቱ እና አባላት የበኩላቸውን ሚና ይወጣሉ ብዬ ተስፋ አደርጋለሁ።
የቀድሞ የማህበረሰብ ማወያ ማኑዋል ላይ ጉለት ነበረበት። ጉለቱ በአንድ ቡድን ከ70 በላይ የነበረበት ቡድኖቹን ለማስተዳደር አስቸጋሪ ነበረ። ይህን ጉለት በማየት አዲስ የማህበረሰብ ማወያ ማኑዋል ከተዘጋጀ በኋላ ከፍተኛ ጥቅም አስገኝቷል። አንደኛ በቡድን የሚደራጁ ማህበረሰብ ቁጥር መገደቡ ከ15 እስከ 5 መሆኑ፣ ሁለተኛ በእድሜና በጾታ እንዲደራጁ መደረጉ የተሻለ ውጤቶችን ለማስመዝገብም አስችሏል። የቀድሞውን ጉለት በማየት አዲስ ማኑዋል አዘጋጅተው ስላቀረበልን በደቡብ ምዕራብ ኢትዮጵያ ህዝቦች ሴቶችና ህጻናት ስም ዩኒሴፍን አመሰግናለሁ። Yes, we have cascading the community conversation TOT across those targets for Oderas and 2 zones. 6 females and 10 male experts are enhanced their capacity. Through them, 500 CC groups established, 602,050 females and 602,050 males participated on this. In addition to this, 117 females life skill facilitators from Target Oreda provided TOT training and established 85 life skill groups categorized in age. 3,400 adolescents in and out of school girls participated on those training. ሶስት ጥያቄዎች አሉ። የመጀመሪያው እያንዳንዱ የመጀመሪያው የማህበረሰብ ድጋፍ አቀፍ ውይይት መጽሐፉ 12 አክቲቪቲዎችን ፕሮጀክቶችን የያዘ በሲዳምኛ ቋንቋ ሊተረጎም ያለው ፋይዳ ሰፋ ያለ ፋይዳ ነው። የመጀመሪያ ህብረተሰቡ የሲዳማ ህብረተሰብ በደንብ እንዲረዳ ያደርጋል። ተረድቶ እየሰራ ያለ ቢሆንም አጠቃላይ ስለ ቋንቋዎቹ በቋንቋ ቢሆን የበለጠ እናቶች፣ አባቶች፣ ወጣቶች፣ ልጆች የተለያዩ ህብረተሰብ ክፍል አካላት በቀላሉ ለመረዳት ያመቻቻል ማለት ነው። አጠቃላይ ቀደም ሲል የነበረው ማኑዋል የተስተካከለበት ሁኔታ አለ። የተስተካከለው ማኑዋል ግልጽ እና በጣም ጠቃሚ የሆነ ሁሉም በቀላሉ ሊረዳው በሚችል መልኩ ተዘጋጅቶ መጥቷል። ይሄ የተዘጋጀው ማኑዋል አሁን በአቻላቻ ስልጠና የምንሰጣቸውን ስልጠናዎች ሴቶች በተናጠልም ለግሩፕም በምናደርገው ስልጠና ይበልጥ ግልጽ ሆኖ ለአሰራር ምቹ ሆኗል። ይሄ እንግዲህ ከሴቶች ጥቃት ጋር በተያያዘ ሴቶች ከጥቃት ራሳቸውን እንዴት ይከላከላሉ የሚለውን ግልጽ የሚያስተምር ነገር አለ። እንደ ተቋም የምንሰጣቸውን የአቻላቻ ስልጠና ወደ ቀያቸው ሲመለሱ በአቻላቻ ይሁን በግሩፕም ከጓደኞቻቸው ጋር ነፃና ግልጽ ሆነው እንዲወያዩ ያስቻለ በጣም ግልጽ የሆነ እና ራሳቸውን ከጥቃት እንዴት መከላከል ይችላሉ፣ ሌሎችን ከጥቃት መከላከል እንዴት ይችላሉ፣ ሌሎችስ ራሳቸውን ከጥቃት እንዴት ይከላከላሉ የሚለው እርስ በርስ ለመማማር ያስቻለ ግልጽ ነውና ጥሩ ነው። የነበሩ የተደረጉ መሻሻሎች ግልጽና ጠቃሚ ማንዋሎች መመሪያዎች ናቸው። ጥሩ ነው። የክልሉ ሴቶችና ማህበራዊ ጉዳይ ቢሮ በማህበረሰብ ውይይት ላይ የነበረው ተሳትፎ ለመገለጽ ያክል የሴቶችና ማህበራዊ ጉዳይ ሚኒስቴር እንዲሁም የክልሉ ሴቶችና ማህበራዊ ጉዳይ ቢሮ ከዩኒሴፍ ጋር በመቀናጀት መረጃው መሰረት ያደረገውን የዳሰሳ ጥናት እንዲሁም ማህበረሰብ ያሳተፈው መድረክ በማዘጋጀት ከዚህ ጋር ተያይዞ ምዘና ሙከራና ከለሳ ገምገማ በማድረግ በተጨማሪ ስልጠናዎች በመስጠት የተሰጠው ስልጠና ወደታች በማውረድ እንግዲህ ወደ ወረዳ እስከ ቀበሌ ድረስ በመሄድ ማኑዋል በማዘጋጀት የተዘጋጀው ማኑዋል ትልቅ ተሳትፎ ነበረ። ስታ ሳይዮካ ይወጥሉ ቢሮ ሳይዮካ ለአዘርቢ ሳላይ ንኩት በህብራ ሐደሉ ሳይዮካ አየቲኑ መላከን ይሰፍ ለሐከምካ ሲዶሃ ማኑዋል عصبته بحسنينه وسدوا حمانونا ومتولى الاحتياج لابهاكي عند لابهاتياكي مريتو في الخنيكنا عند سايمري مانوالاي امانوال بحسننا الوعدي وقتها يعني هي عند دار كريم هي اللي ولا لا وقتها يعني هي عند دار اللي ولا اللي غيرها كادو جبته دعوره كانك هو تاع هذنا دعوره بسنيك ولا لا بار لي هنا ولا لا بينك لكلا أني مهرت ليلها إذا كان سايدة كان حيها هي تامتك حلمها بناهي